ኢትዮጵያ ሀገሬን የሀገሬ አምላክ እንዴት አሰበላት። ከአቅሌስያ ፍሬ ከኔሳ ሰማይ ፀሐይ ያወጣላት። የ30 ዘመን መውደቅ መነሳቷን እግዚአብሔር ስላየው የኢትዮጵያን ሞገስ የሥላሴ እጆች በማኅፀኗ ሳለው። ራሱን ለሰው ልጅ በጾምና ጸሎት በገድል የሚቀጣ ሁለተኛው ይስሐቅ በሥላሴ ብስራት ወደ ዓለም መጣ። እንደተወለደ በእናቱ ክንድ ላይ ጊዜ አላባከንም። ከእናቱ ጭን ወርዶ አሐዱ አብ እያለ መጣ እንጂ ከዓለም። ለመግለጽ እንዴት ተችሎ የአቡዬን ዜና የአቡዬን ተጋድሎ። ስላንተ ለማውራት መች አገኝና ቃላቱንስ ባገኝ ክብርህን ለመግለጽ እንደምን ይበቃል። አንዳንዴ በደስታ ስላንተ ለማውራት ሳስብ ሳሰላስል ልቤ ይነግረኛል ያንተን ልዩ ክብር መግለጽ እንደማልችል። የእርሱን ቅድስና ዝቋላ መስክሪ እንዳሳበ ባህር ኖረ ብለሽ አውሪ። ኢትዮጵያም ትናገር ያንተን ታላቅነት ልጆቿን በጸሎት ለምነ ያስማርክላት። ግን አልችልም ብዬ አንተን ከማመስገን መቼ እተዋለሁ። ስለ አንተ ዜና ገድል መናገር ቢያቅተኝ እንተባተባለሁ። እንተባተብና ስምህን እየጠራው ላንተ አቀርባለሁኝ አቅሜን ምስጋና። አሰብኩት አባቴ ስምህን ባላውቀው አንተ ባትሰጠኝ፣ በዚህ ምድር ስኖር ከፈጣሪም ስቀር ምን ነበር የሚውጠኝ። ግን አምላክ ስለሚያውቅ ስለሚመረምር የሰዎችን አቅም ሁሉን ለበጎ ነው፣ ሁሉን ለምክንያት ነው፣ ላያስችል አይሰጥም። አንዳንዴ በሐሳቤ ከአቅሌስያ አቅፍ ላይ ሳይህ ይገርመኛል። ያልጠነከረ ሕፃን እንዴት ፈጣሪውን ማመስገን ይመኛል። ተጋድሎህን ሳየው ሁሌ ጠይቃለሁ፣ እንደምን ይቻላል? አንተም ትለኛለህ ለሰው የማይቻል ለእግዚአብሔር ይቻላል። አንዴ እንደው ፈጥሮኛል በልጅነት ሰጥቶ አባቴ እንዳደርግህ፣ ከቤት እየኖርኩኝ ስምህን አመስግኜ ጠርቼ የማልጠግብህ። እንደ ቅዱስ አባት ዘመደ ብርሃን እኔም ይገርመኛል ሳይህ በሱ አይን፣ ግርማ የሚያስደንቅ ቅናትና ሰቅና ፍጹም የታጠቀ እንዳንተ ማናለ ዓለምና ምሩታን በአምላክ ፊት ናቀ። እየተደነቅኩኝ አንተን ተከትዬ ብገባ ከጫካ፣ አንተ መሃል ስትቆም አንበሳና ነብር ይዋደዳል ለካ። ይሄ በኔ ሕሊና በደካማ ልጅህ እንዴት ይታሰባል? የአንበሳ ደቦል የላም ጥጃ አይቶ እንደምን ይተዋል? ልቡ ለሚያስተውል ሕሊና ላለው ሰው ይፈጥራል አግራሞት። እባብ ካንተ ጋራ ቀጥ ብሎ ቆሞ የተጋለ ጸሎት። ቃላት የማይገልጹት ገልጸው የማይጠግቡት የአቅሌስያ ክንዶች እንዴት አድርገው ቻሉት? ልቤ ታሪክህን ከራሱ ላይ ጽፏል። መጽሐፍ ብቻ ሳይሆን ታምርህን አይቷል። ማየት ብቻ ሳይሆን ፍቅርህንም ያውቃል። ማወቅ ብቻ ሳይሆን ተጋድሎህን ያደንቃል። ደግሞ ይገርመኛል ከእግር በታች ሆኜ ሥራህን እያየሁ፣ ደግሞ እገረማለሁ፣ ደግሞ እደነቃለሁ። ዲያብሎስ ጌታውን እንደጠረጠረው፣ እኔ ግን በፍቅር ስለ አንተ በማሰብ ሁሌ ይጨነቃለሁ። አይምሮዬ ይለኛል ደግሞ ይጠይቀኛል፣ መልስ አልባ ጥያቄ ይዞ ይሟግተኛል። አንዳንዴ እላለሁ ጻድቁ ግን ሰው ነው? ሰማይ የሚሰነጥቅ ደመና ዙፋኑ ከሱ በቀር ማን ነው? ደግሞ መለስ ብዬ እርሱማ መልአክ ነው የሚኖር በራማ፣ ይቺን ዓለም ንቆ ከአምላክ የተስማማ። እንዲህ ብዬ ደግሞ ቀና ብዬ ሳየው የአዳምን ሥጋ ነው ለብሶ የሚታየው። እንደ ሰው ያይደለ ኑሮ ነው የመላእክት፣ ትጉ መስተጋደል ገዳማዊው መብራት። ስም የከበረ በፈጣሪ አንደበት፣ የገድል መዓዛ እንደ ጣን የሚሸት። ለፍጥረቱ ድልድይ ከአምላክ መገናኛ መሰላል ይመስላል። የእጆቹ መዘርጋት ሰማያትን ቀዶ ሥላሴን ያሳያል። ከአራዊት መካከል እየተከተልኩ ካንተ ኋላ ኋላ፣ ድካምን አድክሜ ታምርህን ልናገር ወጣው ከዝቋላ። ከባሕሩ ዳር ቆሜ ቃል የማይገልጸውን ስቃይ እያየሁኝ፣ ፊቴ ሐዘን ቋጥሮ በእንባ ተጋድሎህን እጀምራለሁኝ። መጨነቅ ይመጣል፣ ለአንተ ቃል ይታጣል። አምላክ ይቅር እንዲል የምድሪቱን በደል አየሁ ጣዌን ክብሬን ማቄን ሳይል ቁልቁሊት ሲሰቀል። ታመመ፣ አነባ፣ ተጨነቀ፣ ኢትዮጵያን ሊያስምራት እርሱ ግን ወደቀ።
ሚካኤል ገረመው፣ ገብርኤል ደነቀው። የቅዱሳን ራሱን ተዘዝቆ ከባህር ውስጥ ሲያየው ተባብረው ላይችሉት ፈትነው ላይረቱት ለ100 ዓመታት አጋንን ከበቡት። ስለ ሰው ልጅ ፍቅር ቀድሞ የወደቀውን የዓለም ጉሳንግሷን ጥሎ የመነነውን ዝምታን አብዝቶ ቢበዛ ትዕግስቱ ያለ ፍጹም ረፍት ፈተኑት በብርቱ። ግማሹ በደንጊያ ጎኑን እየመታ አጥንቱን ያደቃል፣ ግማሹ በሱፋጭ አካሉን ቀዳዶ ከባህር ይጥላል። ያላንዳች በደሉ የሰው ልጅን ኃጢአት ይዞ እያማጠ ሥጋው ካካሉ አልቆ የደሙ ነጠብጣብ ባህሩን ለወጠ። እንዲህ ያለ ፍቅር እንዲህ ያለ መውደድ ሰው ፈጣሪውን መስሎ የሰውን ልጅ ሲወድ አየሁት ያን መናኝ አየሁት ያን ሸፋኝ እኔ መቸራራለሁ አንድ ቀን ለገፋኝ። አጋንንትን ችሎ እሱ አሳይቶኛል እኔ ግን ወዳጄን መቻል አቅቶኛል። አለቀብህ እኮ ፈሶብህ እምባዬ አሁን ከዚህ ውጣ መላን ኢትዮጵያ ሕዝብ ምሮታል ጌታዬ። ጠልፎ ከሚጥለን ሰይጣን መሰናክል በአንተ አማላጅነት ለማለፍ እንድንችል አማልደን ስንል ፈጥነ ድረስልን ከመውደቅ አድነን በድጋፍህ አንሳን። እርሱ ስለሚያውቀው የመንፈስን ፍሬ እንደምትተክልለት ከማኅፀን ላይ የስምህንም አለው ወዳጄ ገብረ ሕይወት። ገብረ ሕይወት የፍጥረቱ ሕይወት የአራዊቱ ጌታ የአራዊቱ ድሎት ደሞ ወርዳለሁኝ ደግሞ ሄዳለሁኝ ከአራዊቱ ጋር እየተጋፋሁኝ ዝቋላ ያየሁትን ፍቅርና መውደድ አብሬ ሄዳለሁ ላይ ከምድረ ከብድ። በጸሎትህ ብዛት አውጥተህ ከለቅሶ ከምድረ ከብድ ወረድ ከአምድ ሆነ ልትቆም ልክ እንደምሰሶ። ይህን በልቦና ማውጣትና ማውረድ ለህሊና ይከብዳል። ቆሞ አለማረፍ ዘርግቶ አለማጠፍ ለሰው እንዴት ይቻላል? ይህን ባየች ጊዜ ፀሐይ አደነቀች ጨረቃም ገረማት። የሥላሴ ወዳጅ ከምድረ ከብድ ቆሞ ዓለምን ሲያበራት እነሱ እንኳን እረፍት ድካም አለባቸው በቀን ያበራሉ በሌሊት አንዳቸው። አቡዬ ግን ጻድቁ ግን ገብረ ሕይወት ግን እንደ አምድ ይቆማል አይኖቹም ሳይከድን። ከሁሉ በላይ ደግሞ እጅግ የሚገርመው ለሊና የሚከብደው ሰይጣን ተቸግሮ ቢለምነው እንኳን አይነሳውም ላፍታ ውሃ እንኳን ባይኖረው አፍስሶ ያጠጣዋል የእንባውን ጠብታ። ቢያሳውረው እንኳ ቂም አይዝም ልቡ ጸሎት መፈጸም ነው የአቡዬ ሐሳቡ። ገርሞኝ ይለዋለሁ ልቤም መች ተሳሳትክ አቡዬ ግን ሰው ነው ወይስ ደግሞ መልአክ? በቃ ሰው ነው ብለው እንዳይደመድሙ አካላቱን እንደ ሰው አይራቡ አይጠሙ። አይ እሱ መልአክ ነው እንዳልለው ደግሞ አካሉ ይታየኛል በዝቋላ ቆሞ። ይህንን ግን ሳስብ አባቴ ተጋድሎ እጅግ ይደንቀኛል ኩራት ይሰማኛል። ነዳይ እየረዳህ ፍጥረቱን ስታስምር በለቅሶ በእንባ ሥላሴ መረጡት ዙፋን አደረጉት አንተን ቅዱስ ጀርባ። ሱራፌል በፊቱ የሚንቀጠቀጡለት ኪሩቤል ዙፋኑን የሚሸከሙለት ባህርና ቀላያት ፊቱ የሚርዱለት በፊቱ የሚናወጥ እንደምን ፈቀደ አጋዕዝተ ዓለም ከጀርባ ሊቀመጥ? ለእኔ ለኃጢአተኛው ይሄ ውቅያኖስ ነው ሚስጥሩም ሰፊ ነው። ዓለም ያልቻለውን ያንተ ቅዱስ ጀርባ እንዴት አድርጎ ቻለው? ሕሊና የማይችለው ሰውም የማይረዳው ከተፈጥሮ የወጣ አየሁት ፈጣሪን በጀርባ ላይ ሆኖ ዝቋላን ሲወጣ። የገድልህን ራፊ የፍቅርህን ብዛት ማስተዋል ቢያቅተኝ ያንተን ትህትና የፈጣሪ ፍቅሩን እጅጉን ገረመኝ። ፍጹም አላየሁም ፍጹምም አላይም ጌታውን የሚወድ እንዳንተ አላገኝም። በእርግጥ ከኔ በላይ ስለ አንተ ለመግለጽ ምስክሮች ናቸው እና አባ ብንያም እና አባ አንበንስ። ምክንያቱም ያውቁታል ያንተን ግርማ ሞገስ ተመልክተውታል። ፊትህን ለማየት 7 ቀን ሱባኤ በአንድነት ገብተዋል። ለጸሎታቸው መልስ ተገልጠህላቸው ተፈጥሮህን ቢያዩ እና አባ ሳሙኤል እና አባ ብንያም እጅግ ተገረሙ። ፍጹም ያስደንቃል አይቶ እንዳይገልጽህ ሲያይህ ያጥረዋል ቃል። እግዚአብሔርን ሽተህ ራስን ብታደርግ ደካማና ኦምና ሰማዩ ጓዳህ ነው ፈጣሪን ለምነህ ታወርዳለህ መና። አሁንም ይደንቃል አሁንም ይገርማል የመላእክት ባህሪ ከሰው ጠባይ ጋር በስራ ይስማማል። ለሰው ያለው መውደድ ኃጥአንን የሚወድ በደመና የሚሄድ ምሕረትን የሚያወርድ ከምድር ወደቀ ታሞ በምድረ ከብድ። ወድቅ ያለው ኃይልም ታምም ያለው ኃይልም እጁን ይዘረጋል
የምህረትን ጠል ለፍጥረቱ ሁሉ በጸሎት ያወርዳል። እርሱ ስለኖረ ወንጌልን በተግባር ለሰው እየማለደ እርሱ ያጣጥራል። ፍጥረት ቢከፋውም ላንተ ግን ደስታ ነው። አምላክን ናፍቀሃል በምላት ልታየው። ብጨነቅ አባቴ ከአራዊቱ ጋር ቀረብኩኝ በፊትህ። ቢያዩኝ የማይጠግቡኝ እንዲያዩኝ ዓይኖችህ ባጸደ ሥጋና ባጸደ ነፍስ ያሉ የጻድቁ አምላክ ይመስገን እያሉ ወረዱ ምድረ ከብድ ፍጹም ለምስጋና። የደካሞች ብርታት ኃይል አንተ ነህና። ኮረብቶች ወደቁ ነጎደ ሰማዩ። ቅዱሳን አነቡ ሞትህን እያዩ። ምድሪቱ ለበሰች ደመናና ጭጋግ ከሰማያት ሲወርድ ያንተ ቅዱስ አምላክ። መድኃኔዓለም አለህ ወዳጄ ገብረ ሕይወት ዛሬ መጥቻለሁ ነፍስህን ልወስዳት እኔ ወዳለሁበት። በማይታበል ቃሌ ጽኑ ቃል ኪዳንን ላንተ ሰጥቻለሁ። አንተን የሚዘክር ቢያስቀይመኝ እንኳን ይቅር እለዋለሁ። በስምህ አምነው መካኖች ቢሆኑ ዘርን አስገኝቼ ማኅፀን ከፍቼ ልጅን ይወልዳሉ። በመታሰቢያ ቀንህ ዝክርን ዘክረው አንተን እየጠሩ የኢትዮጵያ ሰዎች በደስታና ባሴት ዘላለም ይኑሩ። ስምህ በማይጠፋ በአምላካዊ እጆቼ ጽፍልሃለሁ። አንተን የሚወደውን 15 ትውልድ እምርልሃለሁ። በሰማይ በምድር የማይጠፋ ኪዳን አጽንቼ ሰጠውህ። ስለ ስሜ ኖረህ አንተ እንዳከበርክኝ እኔም አከበርኩህ። እጅጉን ይበልጣል ከዓለም ሁሉ ዜና ገድልህን ማዳመጥ በእምነት በትሕትና። ገብረ መንፈስ ቅዱስ የአምላክ ባለሟሉ ስምህን በማሰብ ስላንተ ይማራሉ። በሉ እንግዲህ ጻፉ ያያችሁትን ሁሉ የወዳጅን ክብር። የተጋድሎ ዜና ከአጽናፍ እስከ አጽናፍ ለዓለም ሁሉ ይነገር። ይህንን አለና ነፍሱን ከእርሱ ለያት። በአፉ ሳመና በክንዱ አቀፋት። ዳዊት በበገናው መላእክት በደስታ እየተቀባበሉ ለጻድቁ የሆነው የሥላሴ ሥራ እጹብ እጹብ አሉ። ለሰው ልጆች ክብር ወድቆ እየተነሳ ፍጹም የታመመ የቅዱሳን ራስ ገብረ መንፈስ ቅዱስ ገድሉ ተፈጸመ።